ሰለሞን ሲናገር አንድ ሰው በህይወቱ ስኬታማ ነው የሚባለው ወይም ደግሞ አንድ ሰው በህይወቱ በጣም ከፍተኛ የሚባል ስኬት ላይ ደርሷል የሚባለው ማንነቱን ማወቁ ወይም ደግሞ who am I የሚለውን ጥያቄ መመለስ በመቻሉ ነው። You know guys, I don't know. ኳቱን ተሳስቼባቸው ከሆነ ብቻ አርሙኝ። So see. ህይወት አሁን ላይ ምንድናት ህይወት ብላችሁ አስባችሁ ጠይቃችሁ ታውቃላችሁ? የምር ለምንድን ነው የመጣሁት ወደዚች ምድር? ዋይ ለምንድን ነው የመጣሁት? you know like ጠይቃችሁ ታውቃላችሁ? የምር አንዳንዴ እንደው ስትኖሩ ህይወት ትርጉሟ ጠፍቶባችሁ አያውቅም? I was like just በቃ ሁሉ ነገር አላችሁ እኮ በሰዎች መካከል ናችሁ፣ በሰዎች ተከባችኋል፣ ነገር ግን ብቸኝነት ይሰማችኋል። በልታችኋል፣ ጠጥታችኋል፣ ግን ነገር ግን አሁንም የሆነ መሻት ይሰማችኋል፣ የሆነ ፍላጎት አላችሁ። እንዲሁም ደግሞ ሀውስ ላይ የምትፈልጉት ያክል ገንዘብ አለኝ ያስፈልገኛል ብዬ ያሰብኩት ያክል ገንዘብ አካውንቴ ላይ አለኝ ብላችሁ ታስባላችሁ። ነገር ግን አሁንም ባዶነት ይሰማችኋል፣ ውስጣችሁ ባዶ እንደሆነ ይሰማችኋል። እንዲሁም ደግሞ ላይ በህይወቴ መድረስ የሚገባኝ ቦታ ደርሻለሁ፣ በህይወቴ ማግኘት የምፈልገው ነገር ሁላ አግኝቻለሁ ብላችሁ ፊል ታደርጋላችሁ። ግን ሳብኮንሽስሊ የሆነ ጥማት አላችሁ፣ የሆነ ባዶነት ይሰማችኋል። ራይት የምር ህይወት ትርጉማ ምንድን ነው? ለምንስ ነው ወደዚህ ምድር የመጣን? አብዛኞቻችን ራይት ልጅ ነው አስያ ጠይቃችሁ ታውቃላችሁ? የምር ግራ ነው የሚገባኝ እና ጀስት ከምሳሁን ተመለስኩና ራሱን ነገር አሁን ላይ ትላንት ያደረጉትን ነገር ሪፒት አድርጌ ወይ ደግሞ ደግሜ ሳደርገው ራሴን አገኘሁትና በዚህ በኩል ነው የምንቀጥለው። በዚህ በኩል እንደ የምርም ወደፊት ምንቀጥለው ብዬ አሰብኩት እና ጀስት ይህንን ቪዲዮ ሹት ላደርግላችሁ ተመደኩ። ጀስት በቃ ደብረኛ አማራጭ አጥቼ ይኸው የምሬን ያነበብኩትን መጽሐፍ ድጋሜ ለማንበብ ብቻ አልኩኝ። ግን ስቲል ናው የሆነ ባዶነት ፊሊንግ አለኝ ውስጤ ላይ የሆነ ባዶነት ይሰማኛል። የምሬን ይሄን ነገር እንድጠይቅ አስገድደኝ። ማነኝ? who am I? ለምን ወደዚች ምድር መጣ? ለምን ሌላ ሰው በእኔ ምትክ አልመጣም? ወይም በእኔ የሚመስል ወይም በእኔ ፌስ ሌላ ሰው ለምን አልተፈጠረም? ለምን እኔ መጣሁ? Of course, I was like, በቃ ባዶነት ውስጣችኋል። በልታችኋል፣ ጠጥታችኋል፣ ጠግባችኋል፣ በሰዎች ተከባችኋል። የሆነ ስቲናው የሆነ ባዶነት ይሰማችኋል። So just I was like ይህ ፊሊንግ እኔ ጋር ብቻ ነው እንደ ያለው አብዛኞቻችሁ ውስጥ ስቲል አጋጥሟችሁ አውቃል? እስኪ ሼር አድርጉት። በተረፈ ኮሚኒቲ መቀላቀል ትችላላችሁ። አሰፍሪ ያው እንደፈረደብን እንደ ራንደምሊ ዘና ብለን ለስቱዲዮ ሴታ ምናምን ሳንጨነቅ ነው። እንደዚሁ እንቀጥላለን። see you next time. who am I? ራሳችሁን ጠይቁ። ለምን ተፈጠራችሁ? ማናችሁ? ይህንን ነገር ፊገር አውት አድርጉ። see you next time. Peace.